ዑምራውን አጠናቅቄ ትላለች ተራኪዋ። አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሲሶ ቻናል ተመልካቾች ሰላም ብያለሁ። ባላችሁበት የአላህ ሱብሃነሁ ወተዓላ ሰላም እዝነት ርህራሄ ይላችሁ። እንዴት አላችሁልኝ? በዛሬው በመጨረሻው ክፍል መጥቼላችኋለሁ። በዛሬው ቪዲዮ ከትላንትና በቀጠለ የመጨረሻው ታሪክ መጥቻለሁ። እስከ መጨረሻው እንደምትከታተሉኝ ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ጀዛኩሙላሁ ኸይር። እንግዲህ ትላንትና ድንገት ለረጅም ጊዜ ጓደኛዬን እና ባሏን በአውሮፕላን ማረፊያ ያገኘኋቸው ትላለች ተራኪዋ። የባሏን ጓደኛ ለመቀበል እየጠበቁ ነበር። ሰላምታ አቅርቤላቸው ትንሽ እንደወራን ጓደኛቸው ደረሰና ተሰናበትን። ወዲያው አባቴ ደርሶ ተቀበለኝ። ጥቂት ቀናት አለፉ። አሁን ከበፊቱ በተሻለ ልቤ መጠኑ ሰክኗል። ዱዓዬንም አላቋረጥኩም። የሆነ ቀን ያቺ ጓደኛ የደወለች ያን ቀን ያየኝ የባሏ ጓደኛ ለትዳር እንዳሰበኝ ነገረችኝ። በአንድ ቀን እይታ እንዴት ሊሆን ይችላል ብዬ ተገረምኩ። ግና ለአላህ ምን ይሳነዋል? በእውነቱ የማይታሰብ ነገር ሆነብኝ። ማመን አቃተኝ። እሱ ግን የምሩን ነበር። ስለ እኔ ሁሉን ነገር ከጓደኛዬ ከሰማ በኋላ አላንገራገርም። ወደ ቤተሰቦቼ ሽማግሌ ላከ። ደስ አለኝ። ተስፋዬ ለመለመ፣ ወዜ ተመለሰ፣ ስሜቴም ታደሰ። በመጨረሻም አገባሁ። ጥሩ አፍቃሪ፣ መልካም ደጋፊ፣ አዛኝና አሳቢ ባል አላህ ሰጠኝ። ለእኔ ለወዳጆቹም ጥሩ ሰው ነበር። ካገባሁ ቀናት ሄዱ። 2 እና 3 ወራት ተተኩ። ሌላ ሀሳብ አስጨነቀኝ። የእርግዝና ምልክት ናፈቀኝ። ግን እስካሁን ምንም አላስተዋልኩም። ሲበዛ አሳሰበኝ። እንቅልፍ አጣሁ። መመርመር እንደምፈልግ ለባሌ ነገርኩት። ወደ ሐኪም ቤት ሄድን። ጥቂት ቆይተን ለውጤቱ ተጠራን። ልቤ መምታቱን ጨመረ። ገና እንደገባው ማዳም መብሩክ አለችኝ ሐኪሙ። አርግዤ ነበር። ሱብሓነላህ። ለዚህ ብስራት ነበር እንዴ አላህ እዚህ ድረስ ያመጣኝ አልኩ። የእርግዝና ጊዜ ሰላማዊ ነበር። ግና የዕድሜ መግፋት መጠነኛ ተጽዕኖ ነበረው። ሆዴ እያደገ ሲመጣ ሰውነቴ ከበደኝ። እንደምንም የድካሙን ወራት አለፍኩ። የምጡ ቀን ደረሰ። በቀዶ ጥገና ነበር የወለድኩት። ከተሰጠኝ ሰመመን ስነቃ ቤተሰቦችና ባለቤቴ ዙሪያዬ ተሰብስበዋል። ይስቃሉ፣ ይጫወታሉ። ምን ወለድኩ አልኳቸው፣ ያለሁበትን ሁኔታ እያስታወልኩ። የተመካከሩ ነበር የሚመስለው። አንድ ላይ ሆነው ሰርፕራይዝ ነው ያደረጉኝ። ወንድና ሴት አሉ፣ መንታ። የኔም መንጋ ሲጠብቅ የነበረው ባሌ በደስታ ተፍነከነከ። እኔም በሐሴት የምሆነውን አጣ። ብችል ተነስቼ በዘለልኩ። ቁስሌ ገና እርጥብ ነው። ሱጁድን ራቀኝ። በተኛሁበት እንባዬ በሁለቱም ጉንጮቼ በኩል ዝም ብለው ሲፈሱ ይታወቀኛል። በትኩስ እንባ ፊት የታጠበ ምስጋናዬን ያወቅኩበት ቃል እሱ ነበር። ምስጋናዬን ያወጣሁበት ቃል እሱ ነበር። ያችን አላህ ያስብሽውን ይሰጥሻል
ኢንሻአላህ ደስም ይልሻል ያለችኝ ሴት ትዝ አለችኝ። ወለሰውፈ ዩዕጢከ ረቡከ ፈተርዳ የሚለው የቁርአን አንቀጽ አስታወስኩ። ስለ አላህ አሰብኩና በሀሳብ ርቄ ሄድኩ። የእሱ ስራ አብዝቶ ገረመኝ። እኛ ተስፋ እንቆርጣለን እንጂ እሱ ያዘጋጀልን ነገር አለ። እኛው ሁለት ልብ ሆነን ተቸገርን እንጂ በእርግጠኝነት በአንድ ሆነን ልብ ይሰጠናል ብለን ብንለምነው ይሰጠናል። እውነተኛ እንቸኩላለን እንጂ እሱ ለሁሉም ነገር መላና መፍትሄ አለው። ለሁሉም ነገር ምክንያትና ጊዜ አለው። ለአላህ ውሳኔ መታገስና ፈረጃውን መጠበቅ ትልቅ ዒባዳ ነው። እንኳን እኛ ነቢዩ ዘከርያን በልጅ እጦት ተፈትነዋል። ጌታዬ ሆይ ብቻዬን አትተወኝ ሲሉ ነበር ዱዓ ያደረጉት። ኢንሻአላህ ፈጣሪሽ አሰብሽውን ይሰጥሻል። አንቺም አንድ ቀን ደስ ይልሻል። ተስፋ የቆረጡ ተስፋቸው ይለመልም ዘንድ ይህን ቪዲዮ ሼር አድርጉላቸው። ከቅሰሱል ሚን ዋቂዕ ከተሰኘ አረብኛ መጽሐፍ ወደ አማርኛ ተተረጎመ ጽሑፍ ነው ማለት ነው። እስከዚህ ድረስ ላያችሁን ስላዳመጣችሁን ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩኝ እላለሁ። ጀዛኩሙላሁ ኸይር። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።